ወይዬ ወፍረሻል ማሬ። ሽንት በግ እንደጨረስኩ እንደው ቱ በሉ። ጥሩ አይደለም። ቱ በሉ። ይቆራረጣል እንዴ ጋይስ? ምን ሆኜ ነው? አዎ እንዲህ ሸንቃጣውኛለሁ። አሁን ከትንሽ ጊዜ በኋላ ወይኔ ሀዊ አሁን ሶስተኛ ሀዊ መጣች። ድሮ ሁለተኛ ሀዊ ነበርኩ ብዙኛ። አሁን ሶስተኛ ሀዊ ናት። የድሮዋን ሀዊ ተዋት። በመስታወት አይቼው አላውቅም ነበር። በሉ ወገብሽን ሰሪ። አይ አስራለሁ። አይ ሞዴሊስት ነው የኮችሽ ስለለበስኩ ነው እንጂ ይሻላል። ግን አሁን እንደዚህ ብቆይ ራሱ ይኸው ሺቲ ገብቷል። እሺ ጋይስ አዘዝ አድርጉ። በነገራችን ላይ የኢቲኤች ዲሊቨሪ እጣ ቴንክ ዩ ክርስቶስ ነው ምንድነው የሚለው እንግሊዝኛ አላነብም። አንድ ሶሪ እንግዲህ አልወለድኩም እንዴ? ወለድኩ እንጂ ትንብሽ የምታምር ልጅ ወሬ ያላስችላለሽ። ኦፍኮርስ እንዴት ያስችለናል? ታብታብ አድርጉልኝ። በጨዋ መልክ አውርቻችኋል። ዛሬ ግን አላወራችሁም። ልክ ልካችሁ ነው የምነግራችሁ። ድሮም እኮ ክብር አይወድላችሁም አንዳንድ። ዛሬ እሄድባችኋለሁ። አንድ ነገር ተናገሩ። አሜን አሜን። ያው የእናንተም ልጅ ናት። ያው አብረን ነው ያረገዝ ነው አብረን ነው የወለድ ነው የሁላችንም ናት። አንቺ ምን ፊት ጽሁፍሽን በደንብ ጻፊ። ሄድብሻለሁ። አልገባኝም የጻፍሽው። የዛሬ ተሳዳቢዎች ደግሞ ጽሁፋችሁ አይነበብም። አሜን። ኧረ ተኝ። ወዴት? አንድ ወር ራሱ የተኛሁትን የሆኜ ነው። እኔ 5 ቀን ራሱ ምተኛ አልመሰለኝም ነበር። እመቤቴ አንድ ወር ራሱ እንደው ጭንቅ ብሎኝ ተኝ ትለኛለች። እንዴ ሰው ሀገር እኮ ነው ያለው ታቢብቲ። እኔ ሁኜ ነው አንድ ወርም የተኛሁት። ገብርኤል ወዬ ብሬ እንግዲህ ሊሄድብኝ ነው የልጅ። እንደው ምን ልትሆን ነው ደግሞ? ቤት ሰምተክ ነው የመጣው። አንተ ሰውዬ በለው እንዳቸው ትነሳብኛለች። ትነሳለች። እኔ ራሱ ጨዋታ ይቀንሻለሁ። ካምዳውን አድርጎ መጫው አለብሽ። የምሬ ነው ሲሬዝ። ያው ወጉን ያው ንቅመስ ብዬ እኮ ነው። ግዴታ መጫው አለብሽ። ግዴታ ተኝታለሽ እንጂ በጣም ከባድ ነው። ደህና ነሽ? እንዴት ነሽ? አለሁ። ምን ሆነ ስክባታ ነሽ? መች ደውል። ሁላችሁም ሰላም ብያለሁ። ምን ሆኜ ነው? በኢየሱስ አንተ እኮ ፋይዳ የለም። ነይ ምንድን ነው ፋይዳ የለኝ? ለምን ደግሞ ስልክ ማትመለሽ ነው ያልኩሽ? አሁን ጣሏ ልጅ ነው። ኦኬ እነተኝ ደግመሽ እያሉሽ ነው እንዴ? አዎ ለምን ቶሎ ተነሳሽ አሉ። እኔ ሁኜ ነው አንድ ወር የቆየሁት። እንደውም በጣም ቆየሽ ማርያምን።
ቆየው። አንድ ወር ራሱ ምተኛ መሰለኝም ድንግልን የምሬ ነው። ቲክቶክ ላይ ለምደ ምናምን አስበዋል። እኔማ ባልየው እንዴ ዛሬ ለዋለሁ ሲለይ ጸጥ ብዬ ቁጭ እላለሁ እንጂማ እስካሁን አባቴ ነው የምሄደው። ቀልዳላችሁ ነ የለም ማሪ በጣም ብዙ ነገሮች አለፈች ታውቂያለሽ። ምን አጀንዳ በጣም ብዙ አጀንዳ አለፈች ሳትረቂ። እንትን እኮ ነው እኔማ መናገር የምፈልጋቸው ብዙ ነገሮች ነበሩ፣ ግን አመለጠኝ። ግን ትንሽ ነበር፣ ትንሽ ነው። ሁለት ቀን ራሱ አላደረ አልተረገጠም በደንብ እንሄድባቸዋለን። እሺ ጋይስ፣ ካሁን በኋላ እያንዳንዱ አጀንዳ ነካ ነካ እያደረጋችሁ ነው። ደግሞ ፈርሽ በጣም ካሜራው እኮ ነው። ካሜራ ብቻ ነው ግን አዎ ኛ ነሽ እንደ ሽንቀጥም ያለው እኮ ሽንቀጥ ብዬ ቆይ ላሳያችሁ። ቦርጭ ራሱ የለኝም እኮ ጋይስ። የሆነ ሚስጥር ልንገራችሁ። ባለቤቴ እና ብርሃኑ ሆኖ ማለት ነው ይሄ ወገብ ላይ የሚታሰር አላ እመቤቴ ማለት ነው እንደ እንጨት ነው። ማርያምም እንደ እንጨት ሲታሰር እንዲህ ነዋ። ማርያም እንደ እንጨት ይዘው ነው ያሰሩኝ። ወገቤ ባይገባ ነው የሚገርመኝ ብታይ። ይሄኔ ቦርጫ ቦርጭ ነበረ የምትሄጂ። አሁን እኮ የለም። ፈጣሪ ይመስገን። ያው ግን ይሄ ወፍራለሁ ያው ስለማጠባ። ይሄ ግን አየህ ሞዴልስ ትለሻለህ። አስባል እንደ እንጨት አስረኝ እንጂ ጉረኛ። ኦፍኮርስ አንቺ ደግሞ የቤታችነት ስሜት አይሰማም። ምን ቦርጫለሽ እንዴ? የሆነ ቢጃማ አገኘንና ቀደን ማለት ነው። ወገቡ መንቀሳቀስ አቅቷል። ወገብ መንቀሳቀስ አልቻልኩም ነበረ። ከዛን እኮ ብሬ እንትን ገዝቶልኝ መጣና ይሄ ሆድ ላይ አስሯል። አይተሃላ በሱ ከዛን በቃ እውነት ትንሽ ነው ያለኝ። አሁን የለኝ ትንሽ። አሁንም ምሰሪ ግን እንዳትይ። አሁንም ምሰሪ እንዳትይ። ይመጣል እንዴ? እሱን አስሬ ትንጥዬ ስበላ ተው እንጂ። እሱን አስሬ እኮ ትንጥዬ ስበላ በቃ ጥግብ ነው የምለው። ቦታውን ይዞት ፍሪ ሁኜ ልብላ እንጂ ይመጣል እንዴ? እሱ መታሰር ግዴታ ነው። እሱ መታሰር አለበት። መታሰር አለበት። አዎ አለዛ ቦርጫም ሆነሽ ነው የምትሄጂው። ወይ አዎ ስትወልድ ቦርጫም ሆነ ታሳቸው እንዴት ነው? በዛ እንኳን ደግሞ ወይ ወይስ ድጋሜ ልትወልድ ነው ይሉሻል። አሁን ደግሞ ለማንኛውም ማለት ነው አሁን የአንቺ ፋሚሊ ማለት ነው አዊ ነገሩ አንቺ መውጣት 2 ወር ሳይሞላሽ ከቤት እንዳትወጪ ነው። ቤት ውስጥ ነው እየሰራ ያለው ስራ ራሱ ነኝ። አዎ ማማተኛች እንደ ይባል እሷ ከተኛች ስራ ጀምራለሁ። በምጥ ነው የኔማ ባታስን ችግር የለውም። እንደዛ ስትሉ ጥሩ ነው። ክርስትና ጥሪ ጠራቸዋለሁ። ሁላችሁንም ጠራቸዋለሁ። ሮቤል መጥቶ ሳይጠይቀኝ ይሄ ማይረባ ቆይ ሮቤል አይደለም እኮ አጠገቤ ያለው ሮቤልን ስጠብቀው ነበር ብታይ መጥቶ ሳይጠይቀኝ ከንቱ በለው
እንመጣለን እኮ ከዛ ልመጣ እኮ ነው እንዴ። መች አለቀና ነው አንቺ ተቀጣጥረናል። ልንመጣ ነው። እንዳመጣ በለው። የቤተሰብ ነገር መቼ ያልቃል? አንቺ ገና ነው ሆነሽ አልጋ ሰበራ ምናምን የምትሉ አልጋ ናታችሁ ላይ ይሰብርና ማለት ነው። ድሮ ምናምን ክብር አይወድላችሁ። የምን አልጋ ነው የምንሰብረው? ክብረ ቢስ እንዴ ምን ጉድ ነው? እኔ ስንት ሺህ ብር አውጥቼ ነው አልጋዬን ያሰራሁት። ጤነኛ አይደላችሁም እናንተ። ጤንነት አይሰማችሁም። ሲሰማችሁ ንገሩኝ። አልጋ ሰብራ በዚህ አሁን ለማንኛውም ማለት ነው ለነገሩ አንቺ ከቤት አትወጪም። የአንቺ ስራ ያሉትን ቤተሰቦችሽን በ6 እንዳትቀሩ ተጠርታችኋል። ብሬ ጠርታችኋል ብለሽ ልታገባ ነው እንዴ? ሁለተኛ ልታገባ ነው? አዎ ግድ ነው። ዱባይ እሱ ለትካለ ከባድ አልሰማህም እንዴ? ዱባይ እኮ ኑሮ ውድነት እሳት ሆኗል አሁን ላይ በድርሃም ነው። ስለዚህ ንገሪያቸው አንቺ። ስለዚህ በ6 ልታገባ አልመጣም። ንገሪያቸው እሺ። ከ5 ቀን በኋላ ሐሙስ ዕለት እኔ እኮ አልወጣም ከቤት። አንቺማ አትወጪም እኮ ግንባርሽ ይምጣ። ንገሪው በ6 እንዳትቀርቢው። ዋትስአፕ ልክልሻል አለሽ። አንቺ እንዳትወጪ አድሬ እመጣለሁ። በሰበቡ ልውጣ ብዬ ነው። ምን አይነቱ ነው? ኮንኮኒያ አንቺ ምን አገባ? አንቺ ማውጣት መጪ ከክርስትና በኋላ ብቻ ነው። ምን ሆነሽ ነው? ወደ ሳምንት ጠጪ እዛ ራስሽን ቻይ። እኔ እሷ አልጠራኋትም። ይኸዋት ጋይስ ደጅ ናፍቋታል መሰለኝ። የለም እባክህ አሁን በቃ ምን አይነት ነው? በሰበቡ ልውጣ ብዬ ነው። እኔ ፀሐዩ ናፍቆኝ ነው። ሴት ልጅ ከክርስትና በኋላ ብቻ ነው መውጣት የምትችለው። ወደ ውጭ መውጣታችን ለህፃን ጥሩ አይደለም ይላሉ አባቶቻችን፣ ይላሉ እናቶቻችን። አልሰማሽም? በልውጣ ፊትሽ ጥልኝ እስኪ። አይ አልወጣም። ባልየውም እሺ አይለኝም። ይሄንን ራሱ ከቤት እኮ አልወጣም፣ ውጭ አልወጣም፣ ፀሐይ እኮ አያገኘኝም፣ ውጭ ያሉት የሚመለከቱኝ ናቸው እንጂ እኔ አልወጣም ብዬው አባብዬው ነው የወጣሁት። አሁን ራሱ እንዴት ጨነቀኝ ብታዩ ማለት ነው። ኮንኮኒያም ወጣ እንደ ያወራው ካድን እንደ አንተ መብረቅ ምን አይነቱ ነው? ምች ምን ነው ብጨርሳውን ካፌ አውርቼ እንኳን ምን አይነቱ ነው? ከንቱ ናውጣ ደግሞ ይመጣል እንዴ? ኮንኮኒያ በቃ እኔ ወደ ስራዬ ልግባ መሰለኝ። ዛሬ ሺቴ አምጥቻለሁ።